ሙልጭ እንግዲህ ማለት ነው። ልዩን እንግዲህ ብዙ ጊዜ ሙልጭ ያፈቅራታል፣ ይወዳታል። እሷ ደግሞ በጭራሽ ልቧን ልትሰጠው ሊያገኛት አልቻለም ማለት ነው። በመጨረሻ ሙልጭ ደግሞ ምን አደረገ ማለት ነው? ለአርዲን ፍቅረኛ ሁኝኝና ልዩ ከአንቺ ጋር ካየች ከቀናች ትወደኛለች እና ብሎ ለምኗታል ማለት ነው። ለአርዲ ደግሞ ተው፣ ለምንድን ነው እንዲህ የምታደርገው? በዚህ መሀል እኮ እሷን ልታጣት ትችላለህ። ይሄ ነገር ትክክል አይደለም ብትለው በጭራሽ ልዩማ እንደዚህ አታደርግም፣ እሷ በፍጹም ሌላ ሰውም ልታፈቅርም አትችልም፣ አትጠረጠረኝም እና ተባበሪኝ ብሏታል ማለት ነው ላርዲን። እንግዲህ በመጨረሻ እንዴት ነው ብሎ ጠሯት ማለት ነው። እንዴት ነው እስቲ ምን የቀናይ ትመስልሻለች አላት። የቀናይ ትመስለኛለች ጠሯት ማለት ነው። አብረው ሆነው የቀናይ ትመስለኛለች ብሎ ማለት ስትለው ጊዜ በደስታ ሄዱ እንግዲህ ልምጭ ላርዲ ስሟታል ማለት ነው። ከቀናች ማለት ሙልጭ ከቀናች እኔን ትወደኛለች ማለት ነው አላት። አዎ አለችው። ሙልጭ በጣም ነው የምትወዳት አይደል አለችው ላርዲ። በጣም ነው የምወዳት፣ እሷ ማለት ህይወቴ ናት፣ ያለ እሷ መኖር አይመስለኝም ብሎ እንግዲህ ሙልጭ ተናግሯል። ምን ያህል እንደምወዳት በዚች ባሳለፍኳቸው ቀኖች አይቼዋለሁኝ። ምን አለ ሁሉን ነገር ቀርቶብኝ እንደ በፊቱ ብንሆን ብዬ በጣም ነበር ጉጉቴ ብሎ እንግዲህ ገልጾላታል ማለት። እንዴት ከወደድካት ለምንድን ነው ታዲያ እንዲህ ከወደድካት ለምንድን ነው የማይመስል ጨዋታ የምትጫወተው? እሷን ለማስቀናት ነው አለ ሙልጭ ደግሞ ማለት ነው። ይኸውልሽ ላርዲ ልዩን በደንብ አውቃታለሁ። ስለ እኔ ምን እንደሚሰማት አላውቅም እንጂ ሌላ ነገሯን ሁሉን ነገር አውቃታለሁ። ከምታስቡ በላይ ነው የምትቀርበኝ። ልዩ እንዲህ አይነት አይደለም፣ ሁሉንም ሚስጥሯን ትነግረኛለች። በዛ ላይ ደግሞ ብዙ ነገሮችን አምናታለሁ ብሎ እንግዲህ ኮርቶባታል ማለት ነው። በገጠር እናቷ ጋር ስትሄድ እንኳን እዛይ ነበር የምትሄደው ብሏል ማለት ነው። በጣም ነው የኮራባት። ከልዩ ጋር እኮ ብዙ ነገሮችን አሳልፈናል ይገርምሻልና እዚህ ቤት ሁሉ የተወሰኑ ጊዜ አብረን ኖራለች። ታዲያ ከዚህ በላይ ምን ታደርጋለችው? ትወድሃለች ማለት ነው አለችው። ዝም ብለህ ጠበቅ አድርግና ያዝ ብለዋል የራዲት። እንግዲህ ማስቀናት ምናምን እያልክ ከምትጃጃል ጠበቅ አድርግና ያዛት ብለዋለች ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናሌ ቤተሰቦች እንዴት ናችሁ? ተወዳጁ በሆነ በሳቢላ ዲራማ ተመልሼ መጥቻለሁ። ሼር ላይክ እያረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ እያረጋችሁ ቻናሌን አሳድጉልኝ እያልኩኝ በአክብሮት እጠይቃለሁኝ። በመጨረሻ እንግዲህ ልምጭ ልዩን የእሱ አድርጓታል ማለት ነው እና በጣም ደስ የሚል ነው። እንግዲህ ልዩ ብዙ ጊዜ ፍቅሩን አልተቀበለችውም ነበር። በመጨረሻ እንግዲህ ልዩ ፍቅሩን ተቀብለዋለች። ልምጭ በጣም ደስ ብሎታል ማለት ነው። ዲናም እንግዲህ የተላከላትን ፖስታ ከፍታ አይተዋለች ማለት ነው። ለትንሽ ነው የደረስኩት፣ ባልደርስበት ኖሮ ከፍቶት ያይ ነበር ብላ የማይረባ ሰውዬ ብላለች። አብርሃም አየልብኝ ብላ እየሮጠ ብላ ቦሳውን አንስተዋለች ማለት ነው። ለምንድን ነው ፊት ለፊት የማትጋፈጠኝ አንተ የማትረባ ሰውዬ? ለምንድን ነው ህይወቴን የምትበጠብጠው? እያለች እንግዲህ ካርቶኑ ፈታ እያየኝ ነው ማለት ነው። በዚህን ጊዜ እዛ ስትወጣ አብርሃም ደግሞ እያያት ነው። ዲና እንግዲህ ካርቶኑ ስትፈታ ያልጠበቀችው ነገር ነው ያገኘችው። የልጁ የህፃን ልብስ እና በእንትን ጠቅልሎ ነው እንግዲህ በካርቶን የላከላት። ይሄንን ልብስ የልጄ አንደኛ አመቷ የተሰጠች ስጦታ አይደል ብላ እንግዲህ የልጇ አንድ አመተኛ ልደቷ የተሰጠላት ስጦታ ነው እንግዲህ ጠቅልሎ በእንትን የላከላት። እንደውም ማን የሰጠኝ ወይኔ ብላ ይሄንን ነገር እኔ ነኝ የገዛሁት ወይስ ስጦታን የተሰጠውን እያለች እንግዲህ ቆይ ማን ነው ብላ እንግዲህ ብቻዋን እያወራች የልጇን እንግዲህ የአንድ አመቷን የተለበሰውን ልብስ ነው እንግዲህ አንድ ላይ ጠቅሎ የተላከላት። አውቀ ነው ሆን ብለህ ነው እንዲምሰራው የተረገምክ፣ እኔ በጭንቀት እንደማብድ ስላወክ ነው ብላ እንግዲህ ዲና በጣም ነው የተጨናነቀችው። እንግዲህ ስልኳን ከፍታ ለመደወል ሞክራለች ማለት ነው። ደውል እንጂ ደውል እያለች እንደ ብዶናለች ማለት ነው። ከዚህ ሁሉ ቀድሜን ያልደውልም ብላለች እና ዲናን እንግዲህ ሊያሳብዷት ነው ማለት ነው። ልዩና ዶክተር ርብቃ እንግዲህ ቁርሳቸውን እየበሉ እያለ
ሁለቱም ልዩ ቁርስ ሰርታ ርብቃን ቁርስ እንብላ አለቻት ማለት ነው። ለእኔ የሰራሽ አለቻት። አይ አንድ ላይ እንሰራ ነው አለቻት። በዚህን ጊዜ ስልክ ጮኸ ማለት ነው። ዶክተር ርብቃ ጋር ተደወለ። ማን ነው ወይ ደግሞ ወይን ማንሳት የምትፈልጊው ሰው ተሆነ ማለት መደወሉ ከረበሽ ለምን ሳይለንት አታደርገውም አለቻት። አንቺ እውነትሽን ነው አለቻት። ለምን ብለህ ካላደርገውም ለምንድን ነው ማንሳት ማችው ወይንም ማውራት የማትፈልጉ ሰው ሆነ ለምንድን ነው ብለክ የማታደርገው አለቻት። ልዩ ማለት ነው። አንቺ እውነትሽን ነው ለምንድን ነው ብለክ ማላደርገው ብላ በኮንፊደንስ ስልኩን ብለክ አደረገችው ማለት ነው። ዶክተር ርብቃ ባክሽ ተይው እንዲሁ ሲጠራ መተው ይሻላል ደግሞ ብላ ጸጸታት፣ ወደኋላ ተመለሰች ማለት ነው። ስለዚህ መደወሉ ያን ያህል አረበሽሽም ማለት ነው አለች። እንግዲህ ልዩ ያው ነገር ማውጣት አታውቃለች ማለት ነው። ነገር ከስሩ ነው እንደ ሽማግሌ ልዩ የምታወራው እና ቆይ ግን አያሳዝንሽም አለቻት። አዎ በጭራሽ አያሳዝነኝም አለቻት። ቆይ ግን አያሳዝንሽም አለቻት። በጭራሽ አያሳዝነኝም አለቻት። ለእኔ ብትነግሪኝ ከዚህ ሁሉ ምን አለበት አንዱን ንገሪኝ የማያሳዝንሽ ምክንያቱ ሁሉንም ምክንያት ብታውቂ ግን አይደብረኝም አለቻት። ምክንያትሽን ንገሪኝ የማያሳዝንሽ ምክንያት አለቻት። በሱ ግን በዋናው ምክንያት በሱ ምክንያት ጭንቀት ውስጥ ገብቼ ያን ሁሉ ብቻዬን ስጨናነቅ አልደወለልኝም ነበር። በሱ ምክንያት ጭንቀት ውስጥ ገብቼ ግን በጭንቀቴ ጊዜ ያልቆመልኝ ሰው ምን ያደርግልኛል ብላለች ዶክተር ርብቃ። እንግዲህ እሱ ቅርታ አለሽ አላለሽ ምን ያደርግልሻል አንቺ ቅርታ ልብ ይኖርሽ እንጂ ብላታለች። ልዩ እንግዲህ እሱን የምትረጁ አንቺ ሲደርስብሽ ብቻ ነው ብላታለች ዶክተር ርብቃ። እሺ ለማንኛውም ብላታለች። በህይወትሽ ሁሉ ፍጹም ሰው በህይወት ውስጥ ፍጹም ሰው ፍጹም ግንኙነት የሚባል የለም ማለት ትክክል፣ እውነቷን ነው። አንዳንዴ ሳስበው ግንኙነትን የሚያጠናክረው ግጭት ይመስለኛል ብላለች ዶክተር። አዎ የሰው ልጅ በግጭት ውስጥ ነው ፍቅር የሚኖረው። አንድ ሰው ካልተጋጨ ማለት ማንም ቢሆን ሳይጋጭና የሆነ ጽል ሳይኖር በመሀል የሆነ ነገር ሳይፈጠር አብሮ በፍቅር የሚኖር የለም። ሰው ልጅ የባሰ የሚዋደደው በመሀል ግጭት የሆነ ነገር ያን ፈተና አሳልፎ ያን ነገር ሲቋቋም ነው የሰው ልጅ ብዙ ነገሮች ቦታ መድረስ የሚችለው። ሁሌ ፍቅር ደግሞ አይደለም ከሰው ከማንም ሁሌ ፍቅር አይገኝም ማለት ነው። ቁስልን ለማከም እንክብካቤ እንደሚያስፈልግ የማዳንን ማሳከን ይቅርታ ልመናና እንክብካቤ ያስፈልገዋል። እውነት ነው። አንድ ሰው ሲታመም ቁስሉን ለማዳን እንክብካቤ ያስፈልገዋል። ሕክምና፣ መድኃኒት፣ የተለያዩ ነገር ያስፈልገዋል። ግን ፍቅርንም ሰውንም አንድ ሰው ለመካስ ይቅርታ። የሰው ልጅ ትልቁ ነገር ምንድን ነው? ይቅርታ ነው። የይቅርታ ልብ ካላችሁ ያምሹር ሁሉን ነገር ማለፍ ትችላላችሁ። ትልቁ ነገር የሰው ልጅ ይቅርታ ነው። ይቅርታ ልብ ካለው ማንም ሰው የፈለገ ነገር ቢቆስል የፈለገ ነገር ቢያቆስለው ያን ነገር ይረሳዋል፣ በይቅርታ አልፈዋል ማለት ነው። የይቅርታ ልብ ያለው ሰው በጣም ብልህ ሰው ነው ማለት ነው። አንዳንድ ሰው ደግሞ እንዲህ ጎድቶኝ እንዲያደርጎኝ እንዲህ ብሎኝ የሚል ሰው አለ ማለት ነው። ግን ይቅርታ ማንም ሰው ርብቃ እንዳለችው ማንም ሰው ተጣሉት፣ ይበድላችሁ፣ ይግፋችሁ እናንተ የይቅርታ ልብ ካላችሁ ሁሉን ነገር ትታችሁት ይቅርታውን ትቀበሉታላችሁ ማለት ነው። እና ይሄን ይመስላል እንግዲህ ይሄንን ዲራማ ብዙ ነገሮች እንማርበታል። አብሶ ከርብቃ ንግግሮችና ከልዩ ንግግር በጣም ብዙ ትምህርት ወስጄበታለሁ እኔ ማለት ነው። እና ሁላችሁም እንግዲህ ተጠቀሙበት። ይሄ ሁሉ ነገር እንግዲህ ርብቃ ፍቅረኛዋ በችግሯ በጭንቀቷ ጊዜ ከጎኗ አልነበረም ማለት ነው። ምንም በችግሯ በጭንቀቷ ጊዜ ተስሮ አልቆመም ነበር። ግን በራሱ በፈለገ ጊዜ ያን ሁሉ ጭንቀት ያን ሁሉ መከራ ካለፈች ወዲህ እሱ ደወለላት ማለት ነው። ከእንግዲህ ወዲህ ለእኔ ወደ ህይወቴ ቢመጣ ምንም አይጠቅመኝ፣ በችግሬ በጭንቀቴ ጊዜ ከጎኔ አልነበረም ብላለች ማለት ነው። ልዩ በህይወትሽ ነገር እንዲህ ነገሮችን አትሁኝ ብላ ልዩንም መክራታለች ማለት ነው ዶክተር ርብቃ። በጣም ግን የሚገርም ነው ማለት ነው። ይቅርታ ልዩ ማለት ነው የርብቃን ምክር ያን ሁሉ ነገር ሰምታ መታ ልምጭን ይቅርታ ጠይቀዋለች። ልዩ ይቅርታ አድርግልኝ፣ አይገርማችሁ? ይቅርታ አድርግልኝ ያን ሁሉ ነገሮችን ሳልፍ ያን ሁሉ ነገር ሳድርግ የከረምኩት ይቅርታ ለመጠየቅ ነው ብለዋለች። እንግዲህ ይቅርታ ልምጭን ይቅርታ በጠየቀችው ጊዜ ልምጭ ደግሞ አይሆንም
ውጭልኝ አልፈልግሽም አላት ማለት ነው። አያችሁ አንዳንድ ሰው ይቅርታ ተጎድቶ ይቅርታ ሲጠይቅ ማለት እንደ ማሸነፍ ይመስለዋል ማለት ነው። ግን እሷ የርብቃን ምክር ሰምታ ነው ሁሉን ነገር መታ ሙልጭን ይቅርታ የጠየቀችው ማለት ነው። ልዩ ሙልጭ ይቅርታ ብላ በገዛ ቤት ያልወጣም እያልሽ ነው ውጭልኝ እኔ ልውጣልሽ ከዛሬ ድረስ የሄደሽ ነበር ዛሬ መተሽ ይቅርታ ስጠይቅኝ አይደብርሽም እንዴ የተናገርሽውን ረሳሽ እንዴ ብሏል። ልምጭ እንግዲህ ነው አሳዝኝሽ ነው ይቅርታ የምትጠይቅኝ በምን ምክንያት ነው ብሏል። እንግዲህ ልምጭ የውልሽ ልዩ እኔ ያላንቺ በጣም ትክክል ያደረግሽ። አሁን እንግዲህ ልይንተና ዲና ማለት ነው ስልኩን አንስቶላታል ማለት ነው። በመጨረሻ ተሳድባ እንዴት ነው የምታደርገው ህይወቴን የምትበጠብጠው ብላ እንግዲህ አብዳለች ማለት ነው። በመጨረሻ ስልኩን አንስቶላታል ግቤ እያለ ያሾፍባታል ማለት ነው። ማናበቅ እንደው ደውል ብቻ እያለች እየፎከረች አንተን ብቻ ነው የምጠብቀው እያለች ብቻዋን እያወራይ በንዴት ውስጥ ራሷን ተወጣ ማለት ነው። ስልኩ ጠራ ማለት ነው። በመጨረሻ አንተ ምን አባክ ፈልግህ ነው ብላ በትዕግስት እንኳን አላወራችሁም ማለት ነው። አንቺ ነሽ እንዴ ወይ ውርደት ማለት ነው። እሷ ያመስሏት በንዴት ስልክ ስታነሳ ሌላ ሰው ሙልጭ አድርጋ ሰደፈች ማለት ነው። አንዳንዴ እኮ ለነገር መቸኮል ያዋርዳል ማለት ነው። እኔ እኮ የዲና ነገር ናት የምትገርመኝ ማለት ነው። ግን የደወለችው ሴት ናት፣ ጓደኛዋ ናት ማለት ነው። ሙልጭ አድርጋ ከሰደ አንቺ ነሽ እንዴ እኔ እኮ የምጠብቀው ስልክ ስላለኝ ነው ይቅርታ ብላ ስልኩ ዘግታለች ማለት ነው። እዚህ ሁሉ ነገር ራሷን እስከምትስት ድረስ ነው እንግዲህ ዲና የገባችበት መውጣት ያቃታት። አንዳንዴ በጣም ትገርመኛለች፣ ትዕግስት የሚባል የላትም ማለት ነው። እና ልምጭ የትኛዋ ሴት ናት አንተን የምትወደው እያለ ብቻውን እያወራ ዲናን እውነትሽን ነው እኮ የተናገርሽው ሙልጭ እውነት አይደለም በሰዓቱ ስለተናደድኩ ነው እንጂ ለአቢ ሁሉን ነገር እንዳትነግር ፈልጌ ነው። አቢ አትበይ ብሏታል። ሰውየውን በአንቺ ምክንያት ልጥራው እሱ ነው ይቅርታ ጠይቅ ብሎ የላከሽ ብሏታል። እሌኔ ወቅሶኝ ነው የፈለገ ነገር ቢሆን አንተም መናገር የለብኝም ብለዋለች። እንግዲህ ከዚህ ፊት እንግዲህ ልምጭ ሰረቀ ብለው እንግዲህ አቢም ሊደበድቡ ሄዱ ነበር። በሱ ነገር ነው እንግዲህ ልምጭና ልዩ የተለያዩት። አብርሃምን ለመርዳት አስፈልግሻለሁ እሺ እንደሞ ምን ሆነ ብሎ አላት ማለት ነው። በንዴት ውስጥ ወደ ቤት አዘልዘል ለግለግባ ወይም ቪዲዮ ስልክራትልሽ ምን ላደርግልሽ ብሏታል። እንግዲህ ይሄን ይመስላል።